الرحمن الرحيم እጅግ በጣም ሩህሩህና አዛኝ በሆነው በአላህ ስም ጀምራለሁ። ኢንሻአላህ ዛሬ አስተማሪና አስደናቂ የሆነ ጃዕፈር ኢብኑ አቡ ጣሊብ ረዲየላሁ አንሁ ታሪክ ክፍል 2 እናያለን። ይህንን ታሪክ እስከ መጨረሻው ይከታተሉ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ፣ እንዲሁም ቪዲዮውንም ላይክ እና ሼር በማድረግ ይጀምሩ። በንጉስ ነጃሺ ትዕዛዝ ሙስሊሞች ለሁለተኛ ጊዜ ለፍርድ ቀረቡ። በሚቀጥለው ቀን ብልጣብልጡ አምር ንጉስ ሆይ እነዚህ መሸሸጊያና መጠለያ የሰጠሃቸው ሙስሊሞች ስለ ማርያም ልጅ ኢየሱስ አስከፊ ነገር ይናገራሉ፣ አስጠርተው ይጠይቋቸው አለ። ንጉሱን ለሁለተኛ ጊዜ ሙስሊሞቹን ካስጠሯቸው በኋላ ስለ ማርያም ልጅ ኢየሱስ እምነታቸው ምን ይላል በማለት ጠየቋቸው። ጃዕፈር ረዲየላሁ አንሁ አጭር መልስ ሰጡ። ኢየሱስ የአላህ ባሪያ አገልጋዩና መልእክተኛው ነው። ወደ ማርያም የተላከ የአላህ የሆነ ቃል ነው፣ መንፈስ እንደሆነ ተምረናል አለ። ጃዕፈር ረዲየላሁ አንሁ ጣዕም ባለው አንደበቱ ስለ ኢየሱስ እና ማርያም የሚያወሳው ከሱረቱ መርየም የመጀመሪያውን ክፍል ቀሩ። የቁርአኑ አንቀጽ ከልቡ የሰረጸው ንጉስ እንባው የአይኖቹን ግድብ ጥሶ በጉንጮቹም ላይ እየተንከባለለ ወደ ሙስሊሞቹ ዞር በማለት የነቢያቸው እና የኢየሱስ መልእክት ከአንድ ምንጭ ነው አለ ሲላቸው፣ አምርና ጓደኛው ደግሞ ዞር በሉልኝ፣ በፈጣሪ እምላለሁ ለእናንተ አላስረክባቸውም አላቸው። ንጉሱ ኢየሱስ በትክክል ነቢያቸው እንደነገራችሁ ነው አላቸው ለሙስሊሞቹ። በጃዕፈር መልስ የተናደዱት ጳጳሳት በማኩረፋቸው ንጉሱን ክፉኛ ነቅፈዋል። ንጉስ ነጃሺ ሙስሊሞቹን ከዛሬ ጀምረው ሰላም ናችሁ፣ በመንገዳችሁ መሰናክል የሚሆንባችሁ ዋጋውን ይቀምስ፣ የተቃወማችሁ ሁሉ እቀጣዋለሁ፣ በፈጣሪ ይሁንብኝ፣ አንዳችሁ ከምትጎዱብኝ የወርቅ ተራራ ባጣ ይሻለኛል አሉ። በሌላ በኩል አምርና ጓደኛው ስጦታቸው ተመልሶላቸው ውርደት እና ሀፍረት ተከናንበው ኢትዮጵያ ለቀው ወደ መካ ተመለሱ። ሙስሊሞቹ በደስታ ይኖሩ ጀመር። ጃዕፈር እና ሚስቱ አስማ ረዲየላሁ አንሁም በኢትዮጵያ ለ10 ዓመታት ኖሩ። አብዱላህ፣ መሐመድ እና አውን የሚባሉ ልጆች ወለዱ። በሰባተኛው ዓመተ ሂጅራ ጃዕፈር እና ቤተሰቡ ረዲየላሁ አንሁም ወደ መዲና ሄዱ። እዚያም እንደደረሱ ረሱሉ ሰለላሁ ዐለይሂ ወሰለም በኸይበር ጦርነት ድል ተጎናጽፈው ነበር። ኸይበር ድል ወይስ የጃዕፈር መምጣት ነው በደስታ ሞላኝ በማለት ደስታቸውና ናፍቆታቸው ገልጸው ነበር። እንደ ረሱሉ ሰለላሁ ዐለይሂ ወሰለም ሁሉ ሙስሊሞቹ በጣም ተደሰቱ። ድሆች ለችግረኞች ተጨናቂ የነበሩት ጃዕፈር ረዲየላሁ አንሁ የድሆች አባት የሚል ቅጽል ስም ከጥቂት ቆይታ በኋላ ተረፉ። አቡ ሁረይራ ረዲየላሁ አንሁ እንዲህ ብለው ነበር፣ ለእኛ ለችግረኞች ከሁሉም በላይ አሳቢያችን ጃዕፈር ነበር። ወደ ቤቱ ሲሄድ ወደኛ ጎራ በማለት ያለውን ምግብ ሁሉ ይሰጠን ነበር። የቤቱ ምግብ ሲያልቅ ትንሽ ቅቤ ጣል የተደረገበት ድስት ያመጣልንና በመላስ እናጸዳታለን። ጃዕፈር ረዲየላሁ አንሁ መዲና ብዙም አልቆዩም። በ8ኛው ዓመተ ሂጅራ ረሱሉ ሰለላሁ ዐለይሂ ወሰለም ወደ ቢዛንታይን የላኩት መልእክተኛ በመገደሉ በሁለቱ መካከል ጸብ ተጭሮ ወደ ጦርነት አመሩ። ረሱሉ ሰለላሁ ዐለይሂ ወሰለም ጦር አዘጋጅተው ዘይድ ኢብኑ ሐሪስ ረዲየላሁ አንሁ መሪ በማድረግ ዘይድ ቢቆስል ወይም ቢሞት ጃዕፈር ኢብኑ አቡ ጣሊብ ረዲየላሁ አንሁ ቦታው ይተካል። ጃዕፈር ቢገደል አብዱላህ ኢብኑ ረዋህ ተተኪ ይሆናል። አብዱላህ ኢብኑ ረዋህ ቢገደል ሙስሊሙ መሪ እንዲመርጥ በማለት ያልተለመደ እንግዳ ትዕዛዝ ሰጡ። ከንግግራቸው ጦርነቱ ከባድ እና ብዙ ጉዳት ሊያደርስ እንደሚችል ሙስሊሞች ተረዱ። አዲስ ምዕራፍ ተጀመረ። የሙስሊሙ ጦር በዮርዳኖስ ተራራ መሃል የምትገኝ ሙዕታህ የምትባል መንደር እንደደረሰ የቢዛንታይን ጦር ጋር ተፋጠጡ። የቢዛንታይን ጦር ከለከም፣ ጁደር፣ ቁዳህና ከሌሎችም በርካታ ጎሳዎች አሰባስቦ አሰለፋቸው። የአረብ ክርስቲያኖች በተጨማሪ 100,000 የቢዛንታይን ወታደር አቅፎ ነበር። ሙስሊሞቹ ግን 3,000 ብቻ ነበሩ። ፍልሚያው ተጀመረ። ጦርነቱ ተባባሰ፣ ተቀጣጠለ። የረሱሉ ሰለላሁ ዐለይሂ ወሰለም ወዳጅ ዘይድ ኢብኑ አልሐሪስ ረዲየላሁ አንሁ ተገደለ፣ ሸሂድ ሆነ። ጃዕፈር ረዲየላሁ አንሁ መሪነቱ ተረከቡ። በፈረሳቸው እየጋለቡ የጠላት ጦር መሃል ገቡ። ፈረሱን እየኮለኮለ ጀነት ስትቀርብ አቤት ማስደሰቷ፣ ቀዝቃዛ እና አስደሳች መጠጧ፣ የቢዛንታይን ቅጣት ተቀርቧል እያለ በጀግድነት ተጋደለ። ድንገት ጠላቶች በሰነዘሩት ከባድ ጥቃት የቀኝ እጁ ተቆረጠ። በዚህ ጊዜ ኢስላምን ባንዲራ እንዳይወድቅ በግራ እጁ አንስቶ ጠላቶች ጥቃታቸውን ቀጥሎ የግራ እጁንም ሰየፉ። እዚህ አስቸጋሪ ሁኔታ ውስጥ የኢስላምን ባንዲራ መሬት እንዳይነካው በሁለቱ ክንዶቹ በደረቱ ላይ አጥብቆ ሰንደቅ ዓላማውን ከፍ አድርጎ ያዘው። በመጨረሻም በአንድ የቢዛንታይን ወታደር በደረሰበት ከባድ የሰይፍ ምት ጃዕፈር ኢብኑ አቡ ጣሊብ ረዲየላሁ አንሁ ሸሂድ ሆነ።
ከሞተ በኋላ በሰውነቱ ላይ ከ90 በላይ የሰይፍና የፍላጻው ቁስሎች ነበሩበት። ሁሉም ቁስሎች ያሉበት በፊት በደረቱ በኩል እንጂ አንድም በጀርባ በኩል አልነበረም። ወደ ኋላ ሳይሸሽ ፊት ለፊት ሲዋጋ እንደነበረ ያሳያል። ሶስተኛው መሪ አብዱላህ ኢብን ረዋህ ረዲየላሁ አንሁ ግዳጁ ተወጣ፣ ሸሂድ ሆነ። ረሱሉ ሰለላሁ ዐለይሂ ወሰለም የመረጧቸው ሶስቱ መሪዎች ሸሂድ ሆነዋል። በዚህ ጊዜ ሙስሊሞች ለራሳቸው መሪ መምረጥ አለባቸው። ታቢት ኢብን አቅረም ረዲየላሁ አንሁ የጦርነቱ ባንዲራ መሬት ላይ እንዳይወድቅ አንስቶ ወደ ኻሊድ ኢብን ወሊድ በመሄድ ኻሊድ ሆይ ባንዲራው ተረከብ አለው። ኻሊድን በመጀመሪያ ላይ አንተ በእድሜ በጦርነት ከእኔ ትቀድማለህ፣ አንተ ይገባሃል አለው። በዙሪያው የነበሩ ሙስሊሞች ሁሉ በፍጹም እኛ ባንዲራው የሰጠንህ አንተ በጦርነት ስልት ስለምትበልጠን ነው ብለው በዚህ መልኩ ኻሊድ ኢብን ወሊድ በጦርነት መሃል በይፋ መሪነቱ ተረከበ። ኻሊድ እስልምና የተቀበለው ከጥቂት ወራት በፊት እንደነበረ ያውቀዋል። የሙስሊሙ ጦር እንዲያፈገፍግ አድርጎ በአዲስ መልክ በማሰለፍ በተለያየ አቅጣጫ ጥቃት ከፈተ። የቢዛንታይን ግዛት ጦር ተወናብዶ ወደቀ። የሶስቱ ሙስሊም መሪዎች መገደላቸውን ጅብሪል አለይሂ ሰላም ለረሱሉ ሰለላሁ ዐለይሂ ወሰለም በራእይ መልክ ነገራቸው። ሐዘን ተውጠው ወደ ጃዕፈር ቤት ሄዱ። እዚያም እንደደረሱ አስማ ረዲየላሁ አንሃ ልጆቿን አጥባ ምግብ አዘጋጀች። ክስተቱ በአንደበቷ ስትተርክ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ሲመጡ የተከበረው ፊታቸው ሐዘን ለብሶ ነበር። ልቤ በፍርሃት እና በጭንቀት ይመታ ጀመር። ስለ ጃዕፈር መጠየቅ ፈራው። ሰላምታ ያቀረቡልኝ። የጃዕፈር ልጆች የታሉ አሉኝ። ጠራኋቸው። የአላህን መልእክተኛ ሰለላሁ ዐለይሂ ወሰለም ከበው በደስታ ሁሉም እኔ እያሉ እየተጫጫሁ ራሳቸው ላይ ለመቀመጥ ተጋፉ። ረሱሉ ሰለላሁ ዐለይሂ ወሰለም ልጆችን በደረታቸው ሸፍነው እቅፍ በማድረግ አይኖቻቸው በእንባ ተሞሉ። ስቅስቅ ብለው አለቀሱ። የአላህ መልእክተኛ ሆይ ለምን ያለቅሳሉ? ስለ ጃዕፈርና ጓደኞቹ ረዲየላሁ አንሁም የሰሙት ነገር አለን ብዬ እየተንቀጠቀጥኩ ጠየቅኳቸው። ረሱሉ ሰለላሁ ዐለይሂ ወሰለም አሁን ሸሂድ ሆነዋል አሉ። የእናታቸውን ዋይታና ለቅሶ በሰሙ ጊዜ ፈገግታና ሳቅ ከህፃናቱ ፊት ተነሳ። የጎረቤት ሴቶችም አስማን ሊያጽናኑ ተሰበሰቡ። አስማ አሉ ረሱሉ ሰለላሁ ዐለይሂ ወሰለም በዝግታ አታልቅሺ፣ ደረትሽንም አትደብድቢ በማለት ከመከሯት በኋላ ጃዕፈር ረዲየላሁ አንሁ የጀነት መሆኑን አበሰሯት። ቤተሰቡን አላህ ሱብሓነሁ ወተዓላ እንዲረዳውና እንዲጠብቀው ዱዓ አደረጉ። ረሱሉ ሰለላሁ ዐለይሂ ወሰለም ወደ ልጃቸው ፋጢማ ረዲየላሁ አንሃ ቤት ሄዱ። እሷም እያለቀሰች ነበር። አይዞሽ አታልቅሺ አሏት። ረሱሉ ሰለላሁ ዐለይሂ ወሰለም የጃዕፈር ቤተሰብ ሐዘን ላይ ነው፣ ስለሆነ ምግብ ስሪላቸው አሏት። ምርጡ ነቢ ሰለላሁ ዐለይሂ ወሰለም ከሁሉም የበለጠ በሚወዱት አጎታቸው ሐዘን ቢሰማቸውም የትዕግስትን ታላቅነት በተግባር ያስተምሩን ነበር። አላህ ጃዕፈርና ከሱ ጋር ሰማዕት የሆኑት መልካም ስራ ይውደዱ። ሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ።